አራት አይነት ሰጋጆች አሉ። አንደኛው ሰጋጅ ከኢማም የሚሽቀዳደም ነው። ከኢማም የሚሽቀዳደም ልክ ኢማሙ ለምሳሌ ወደ ስጁድ ሊሄዱ አላሁ አክበር የሚለው ድምፅ ሲያሰሙ ማሙሙ የት ነው ያለው? የት ነው ያለው? ስጁድ ላይ። ላኢላሃ ኢላላህ አይቻልም። እንደዚህ አይነት ሰላት አይቻልም። ثانيا ከኢማም ጋር ሰዋ ቢሰዋ እኩል አይቻልም። ራቢያን አራተኛው ኢማምን በጣም መዘግየት አይቻልም። አሁን አንዳንድ ሰዎች አሉ ልክ ኢማሙ ሰሚ አላሁ ሊመን ሐሚዳ ሩኩዕ ቂያም ላይ መጥቶ ወደ ስጁድ ሲወርድ አንዳንዶቻችን ከቂያም ወዴት እንሄዳለን? ገና ወደ ሩኩዕ። ኢማሙ የት እየሄደ ነው? ስጁድ ላይ። እኛ የት እየሄድን ነው? ወደ ሩኩዕ። አይቻልም። የሚቻለው ምንድን ነው? ኢማሙን ሙታባዓ ማድረግ ነው የሚቻለው፣ መከታተል። ኢማም ግንባሩ ስጁድ ሳይነካ ከቂያም መንቀሳቀስ አይቻልም። አሁን አንዳንዶቻችን አለን ልክ ቅድም እንዳሳየኋችሁ ልክ ኢማሙ ሩኩዕ ላይ ነበሩ ሰሚዐ አላሁ ሊመን ሐሚዳ ብለው ቂያም ላይ ይመጣሉ አይደል? እኛም እንከተላለን ረበና ወለከል ሐምድ። ከዛ ልክ አንዳንድ ሰጋጆችን አይታችሁ ከሆነ እኔም ጭምር ማለት ነው ራሴም ጭምር ልክ ኢማሙ ቂያም ላይ ነው ያሉት ስጁድ ላይ ሊወርድ ያኮበኩባል እንዲህ ይላል። ሱብሃንአላህ አይቻልም እንደዚህ አይነት ሰላት። ኢማሙን መከተል ነው። ኢማሙን መሽቀዳደም አይቻልም። ወከዛሊክ ስጁድ ላይ አሁን አንዳንዶቻችን ስጁድ ስናደርግ እንዴት ነው የምናደርገው? እኔ ከራሴን ነው የምነግራችሁ፣ እናንተን አላውቅም። እንዲህ የሚተከል አለ ታውቃላችሁ? ስጁድ ላይ እንዲህ የሚተከል አንዳንዱስ ወርዶ ከጉልበቱ የሚለጠፍ። ሁለቱም አይቻልም። የሚቻለው ምንድነው? እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ምን ትላለች? ረሱሉላህ ሰለላሁ ዐለይሂ ወሰለም ሩኩዕ ሲያደርጉ ትላለች ጀርባቸው ላይ ውሃ ቢፈስ ትላለች ውሃው ወደፊትም አይሄድም ወደ ኋላም አይደፋም እና ምን ይሆናል? እዛው ረክቶ ይቀመጣል። ምን ማለት ነው? ስትሬስ ነበሩ ማለት ነው ነብያችን አለይሂ ሰላም። ነዓም ሰላት በምንቆም ሰዓት አሰጋገዳችን ማሳመር። ሌላው የድብርት መሆን የለበትም። እየደበረን እየተሰላቸን አባቶቼ ወንድሞቼ ለማን ነው የምንሰግደው? እምንሰግደው እኮ